ሕፃናትን ሁላ ስሟቸው። የሚናገሩት ነገር ዝም ብለህ የሄደ ለፍላፊ ዝም በል ሳይሆን ማዳመጥ። አሁን ነገ እኮ አሁን በነገራችሁ ላይ አንድ የቤተክርስቲያን አባት የጻፉት ስለ ኦርቶዶክሳዊነት ሲናገሩ ቢሮ ላይ ተሹመው ባለጉዳይ የማያዳምጡ ሰዎች ቀድሞ እናቶቻቸው ያልሰሟቸው ናቸው ይላሉ። ከውቷቸዋል። አሁን ብልህ እናቶች ልጁ በጠየቁ ቁጥር ነው። አሁን በተለይ 2 ዓመት 3 ዓመት ሲሆናቸው ልጆችም የማይጠይቁት ነገር የለም። ማማ አቤት ያ ምንድን ነው? መስኮት። ከዛ መልሶ ማማ አቤት ያ ምንድን ነው? መስኮት። ማማ አቤት ያ ምንድን ነው? መስኮት። 100 ጊዜ መስኮት። በቃ የሚጠይቁት ማለት ነው። ለእሱ ጨዋታው ነው፣ ለእናቱ ግን ልቡ ልቅ ነው። እሱ ግን እየተጫወተ ነው። ከዛ ማማ አቤት ምንድን ነው? እየተጫወተ ከዛ በጠየቀ ቁጥር መልስ የሰጠች እናት ነገ ልጁን ምንድን ነው የሚለው? ለጠየቁት ሁሉ ምን የሚሰጥ ያደርገዋል? መልስ የሚሰጥ ያደርገዋል። እንጀራ ስጭኝ እያላት ያጉላላችሁ እናት ካለች እሱ በ5 ደቂቃ የሚፈርገው መሆን ደብዳቤ ወር ያጉላለዋል። እውነቴን እኮ ነው የምነግራችሁ ማለት ነው። ቢሮ ተቀምጦ ማለት ነው። አሁን መፈረም ያለበትን ደብዳቤ ቆይ እስኪ ነገና እንደዚህ የሚለው ምንድን ነው? ድሮ እናት አባቱ እንደዚያ ብለውት ነው። አሁን የሆነ ሰው በህሊናቸው አትሳሉ፣ ነውር ነው። ይሄ በጣም በጥብቅ የተከለከለ ነው በእውነቱ ማለት ነው። አዎ እንትና ለካ እንደዚህ ሆኖ እንዳትሉ ደግሞ ዝም ብላችሁ ትምህርቱን ያዙት ማለት ነው። ትምህርቱን ያዙ። ስለዚህ ሰው የሚወስደው ስለ ሕፃናትንም ስሟቸው፣ ልጆች የሚሉትን ነገር ማዳመጥ፣ መልስ መስጠት፣ በተገቢ መልስ ሰጡ። ነገ ልጆቹ መልስ የሚሰጡ ዳኞች ይሆናሉ። ቢሾሙ ራሱ ሰው የማያሰቃዩ ይሆናሉ። ስለዚህ ጆሮ ይስጠን እግዚአብሔር እና አሁን ምንድነው ያልኳችሁ? እንመን፣ እንማር እና እንለወጥ፣ እንታዘዝ ነው። 3 ናቸው ትምህርቱ። በቃ ሲጠቀለል የሁሉ ተውሎበት እንመን በሉ፣ ከዚያስ እንማር በሉ፣ 3ኛስ እንታዘዝ። ያመነው ጌታ መድኃኔዓለም ኢየሱስ ክርስቶስ አምነው ለታዘዙት ሐዋርያት ብርሃኑን እንደገለጸ ለሀገራችንም የፍቅር ብርሃን ይግለጽልን።